የባቲ ወረዳ ፍትህ ጽሕፈት ቤት ለሶስት ተከታታይ ቀናት ሲያካሄድ የነበረውን የህግ አስከባሪ አካላትና የፍትህ ተቋማት የቅብብሎች አሰራር ምላሽ ሰጪነትን የሚያጠናክር ስልጠና ማጠናቀቁ ተገለጸ። በስልጠና መጠናቀቂያው ላይ በወረዳው በ26ቱም ቀበሌ የልጅነት ጋብቻና የሴት ልጅ ግርዛትን ለማስቀረት የሚያስችል የስምምነት ሰነድ ፊርማ ከቀበሌ ሊቀመንበሮች ጋር አከናውነዋል። በዚህ መሰረት ሀገራችን ኢትዮጵያ በዓለም አቀፍ ደረጃ ስምምነቱን ተፈራርማ አዲስ ፍኖተ ካርታን አዘጋጅታ በርካታ ስራዎችን እየሰራች እንደምትገኝ በመርሃ ግብሩ ላይ ተገልጿል። ሀገራችን በገባችው ስምምነት መሰረት የልጅነት ጋብቻና የሴት ልጅ ግርዛትን በወረዳው በሚገኙ ሁሉም ቀበሌዎች ላይ እስከ ሰኔ 30 2018 ዓ.ም ሙሉ ለሙሉ ለማስቀረት የየቀበሌ ሊቀመንበሮች የስምምነቱን ሰነድ ፈርመው ተቀብለዋል። የወረዳው ፍትህ ጽሕፈት ቤት ኃላፊ አቶ እንድሪስ መሐመድ እንደተናገሩት በወረዳችን የፍትህ ስርዓትን በማስፋት የህግ በላይነት እንዲረጋገጥና በትኩረት እየተሰራ ያለ ሲሆን ይህ የስምምነት ሰነድ መፈረሙ ለቅንጅታዊ አሰራራችን መጠናከር አስፈላጊ መሆኑን ትልቅ ማሳያ ነው ብለዋል። በወረዳው በፍትህ አካላት መካከል የሚደረግ ቅንጅታዊ አሰራርና ምክክር የተስተካከለ ወጥነት ያለውና ውጤታማ እንዲሆን ለማስቻል ይህ አይነቱ ስልጠናና የጋራ ውይይት ተጠናክሮ እንደሚቀጥል ተናግረዋል።